ገብርኤል ቤተክርስቲያንን መስጊድ ነው የምናደርገው። ገብርኤል መስጊድ ሆኗል ኢንሻአላህ። የእስልምና እምነት ግድያን ያበረታታል ወይስ አያበረታታም? ምንም መራራት የለም፣ ግደሏቸው። እንደዚህ አይነት ድምጽ ደግሞ ሲያስተጋቡ እንሰማለን። ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። የእስልምና ውበት ጂሃድ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ኡስታዙ እዚህ ጋር ደግሞ ሰዎችን ሲቀሰቅስ እናየዋለን። ኡመር ኮምበልሻ የሚባለው ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገ ወጥ ነገር ባታቆም የሚጠብቅ እስር ቤት ነው ብለውት ነበር። ያም ይተገበር እንፈልጋለን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ ወንድምቶች? ሁላችሁንም ሰላም ብያለሁ። እኔ ወንድማችሁ ከድር ነኝ። ዛሬ ደግሞ በአንድ ፕሮግራም ወደ እናንተ መጥቻለሁ። እስከ መጨረሻ እንድትከታተሉኝ በጌታ ፍቅር ጠይቃችኋለሁ። ደግሞ ይህንንም የዩቲዩብ ቻናል ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ፣ ሼር እንድታደርጉ፣ አስተያየትም እንድትሰጡኝ በጌታ ፍቅር ጠይቃችኋለሁ። ጌታ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። እንግዲህ ዛሬ የመጣሁበት ፕሮግራም የእስልምና እምነት ግድያን ያበረታታል፣ ግድያን ይመክራል፣ ከእምነቱ ውጭ ያሉ አካላትን በመግደል ያምናል ወይስ አያምንም በሚለው ነገር ነው። እንግዲህ የተለያዩ የእስልምና እምነት አገልጋዮች ወይ ኡስታዞች፣ መምህራን በተለያየ ቪዲዮ ላይ የተለያየ አመለካከትና አስተሳሰብ ሲያስተጋቡ እናያለን። እንግዲህ አንዳንዶቹ በልባቸው ውስጥ የያዙት እውነት ሌላ ሆኖ ነገር ግን ለሚዲያ ፍጆታ ብለው ደግሞ ሌላ ለሰዎች ሊያስደስት ይችላል ብለው የሚያስቡትን ነገር ሲናገሩ እንሰማለን። እስኪ አንዳንድ ቪዲዮዎችን አሰማችኋለሁ። እዛ ቪዲዮ ላይም ሀሳብ እሰጣለሁ። እንዲሁም ደግሞ በተቃራኒ ሌሎች ቪዲዮዎችንም ደግሞ አሰማችኋለሁ። እሱ ላይ ማስተያየት እንሰጥና በመጨረሻ ደግሞ መጽሐፍት ውስጥ በዚህ ጉዳይ ምን ይላሉ፣ ቁርአን በዚህ ጉዳይ ምን ይላል፣ ሐዲሳት በዚህ ጉዳይ ምን ይላሉ የሚለውን ደግሞ በጥቂቱ ለመመልከት እንሞክራለን። እስኪ የመጀመሪያ የዚህ የኡስታዝ የኡስታዝ አቡበከርን ቪዲዮ ሰምተን እንመለስ። እንደዚህ አይነት ደም የሚያፋስስ ተግባር ባልተረጋገጠ ዜና እያደረጉ የሚሰሩ ሰዎች በህግ ሊጠይቁ ይገባቸዋል። የህዝብን ደም በማፍሰስ ማህበረሰቡን ላልተገባ የሆነ ጥላቻ ስሜትና ለእርስ በርስ መጠፋፋት ስሜት ይዞ ለመሄድ ምክንያት እየሆኑ ስለሆነ እነዚህ ካልተጠየቁ ማን ነው ሊጠይቅ የሚገባው? እንግዲህ ኡስታዙን እንደተመለከታችሁት በፍጹም ሰዎች እርስ በእርስ የሚያጋድል እርስ በእርስ ደም የሚያፋስስን ነገር የሚያስተጋቡ የሚናገሩ እንደዚህ አይነት መልእክቶችን የሚያስተላልፉ ሰዎች በህግ መጠየቅ አለባቸው የሚል አቋም ሲይዝ እናያለን። እንደው አቋሙ ጥሩ ይመስላል። ነገር ግን የእውነት እንደዚህ አይነት አቋም ነው ወይ ያለው የሚለው በኋላ ላይ እንመለከታለን። እስኪ ደግሞ ይሄኛውን ቪዲዮ ሰምተን እንመለስ። ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝም ማለት ነብዩ አለይሂ ሰላቱ ሰላም። እንግዲህ ኡስታዝ ኑሩን ደግሞ እንደሰማነው እስልምና በፍጹም መግደልን አያስተምርም። አይደለም ሰውን እንስሳን ራሱ ምን በሉ አይልም፣ ግደሉ አይልም። እንስሳን ራሱ መግደል እጅግ አጸያፊ ነገር ነው። ሰውን ደግሞ የገደለ የጀነትን ሽታ እንኳን ምን አይልም አያይም ብለዋል ነብዩ ብለው እንግዲህ እስልምና ግድያን እንደማያስተምር፣ ግድያን እንደማይመክር፣ ግድያን እንደማያበረታታ፣ ሰዎችን የሚገድልን አካል መንግስቱን እንደማያስወርሰው ማለት በእነሱ ጀነትን እንደማያስገባው ጀነትን እንደማያስወርስ ሲያስተምር እናየዋለን። እንግዲህ መልካም ነው የሚመስለው፣ ግን የእውነት የእስልምና አስተምሮ ይህንን ነው ወይ የሚያስተምረው የሚለውን ነገር በኋላ ላይ እንግዲህ መጽሐፍቶቹን ስንመለከት እናየዋለን። እንግዲህ የኡስታዝ አቡበከርንም ይሁን የኡስታዝ ኑር ሁሴንንም ይሁን ደግሞ የሚመለከቱ አንዳንድ መጽሐፍቶቻቸውን የማያውቁ በእኔ አመለካከት መጽሐፍቶቻቸውን የማያውቁ ወጣቶች ደግሞ እንደዚህ አይነት ድምፅ ደግሞ ሲያስተጋቡ እንሰማለን። እስቲ ደግሞ እነሱን እንስማቸው። ያ ጀማ እስልምና ግደሉ ጨፍጭፉ ይላል። ስለዚህ የትም ቦታ የሚደረገውን ጅምላ ጭፍጨፋ እንቃወማለን። አላሁ አክበር፣ አላሁ አክበር። እንግዲህ እንደተመለከታችሁት እነዚህ ወጣቶች እስልምና ግደሉ ጨፍጭፉ አይልም። ስለዚህ በተለያየ ስፍራ ላይ የሚደረግን በእምነት ስም የሚደረግን ጭፍጨፋ፣ ግድያ
እንቃወማለን ብለው የአምላካቸውን ስም እየጠሩ አዋጅን ሲያውጁ ድምጻቸውን ሲያሰሙ እንመለከታለን። ምናልባት ኡስታዝ አቡበከርን ሰምተውት ነው፣ ምናልባት ዑመር ኡስታዝ ኑር ሁሴንን ሰምተውት ነው፣ አይ ዶንት ኖ። ግን እንደዚህ አይነት ድምጽን ሲያስተጋቡ እናያለን። እንደው ለተለያየ ቪዲዮ ፍጆታ ላይ እንደዚህ አይነት ነገር ሲደረግ እናያለን። እንደው በቤቶቻቸው ልጆቻቸውን ሲያስተምሩ በየመስጊድ ውስጥ ደግሞ ምን አይነት ነገር ያደርጋሉ፣ ምን አይነት ድምጽን ያሰማል፣ ምን አይነት ትምህርትን ያስተምራሉ የሚለውን ነገር ደግሞ እስቲ እንመልከት ይሄንን ቪዲዮ። ነስር የለም ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና። እንግዲህ ኡስታዝ አቡ አይደር ደግሞ በቤታቸው ውስጥ ሲያስተምር እንግዲህ ያስተማረ ነው። ምን ይላል? የእስልምና ውበት ጂሃድ ነው። ጂሃድ ከሌለ፣ ትግል ከሌለ፣ ውጊያ ከሌለ እስልምና አያምርበትም። እስልምና ከፍ አይልም። እስልምና ደምቆ የሚታየው፣ እስልምና መንገስ የሚችለው፣ እስልምና የበላይ መሆን የሚችለው፣ የእስልምና ባንዲራ የሚውለበለበው በጂሃድ ነው። ጂሃድ ማለት የእምነት ጦርነት ማለት ነው። በእምነት ጦርነት ነው እስልምና ከፍ የሚለው። ሙስሊሞች ነፃነትን የሚያገኙት በምንድን ነው? በጂሃድ ነው። የእምነትን ጦርነት በመዋጋት ነው ብሎ የእምነት ጦርነት የእስልምና ውበት መሆኑን፣ ጂሃድ የእስልምና ውበት መሆኑን አስረግጦ ይናገራል። እንግዲህ በቤታቸው እንደዚህ አይነት ነገር ያስተምራሉ፣ እንደዚህ አይነት ነገር ይናገራሉ። ደግሞ እስቲ ይሄኛውን ቪዲዮ ሰምተን እንመለስ። አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም፣ ግደሏቸው። ጦር ሜዳ ልከክልህ ቦታ አይደለም። ወይ ትገለዋለህ ወይ ይገለሃል ነው። የቀደመ ነው የሚኖረው። እንግዲህ ይሄኛው ኡስታዝ ደግሞ ምን እያለ ነው? የጦርነት ስፍራ ሲል ቅድም ብያችኋለሁ፣ ጂሃድ የእስልምና ጦርነት የእምነት ጦርነት ማለት ነው። ጂሃድ ላይ ልከክልኝ ቁጭ ብለን እንነጋገር ምናምን ብሎ ነገር የለም። አንገትን ምን ማለት ነው? መቅላት ነው፣ አንገትን መቁረጥ ነው ብለው በግልጽ ነው ቤታቸው ቁጭ ሲሉ። እነዚህ ቪዲዮዎች ድንገት ነው የሚወጡት፣ በሆነ ምክንያት ነው የሚወጡት። አንገትን መቁረጥ ነው፣ መግደል ነው። መራራት የሚባል ነገር የለም። በጦርነት መካከል ብለው ሲሉ እንደው ሀገርና ሀገር በሚዋጉት ጦርነት መካከል ምናምን እያሉ አይደለም፣ ስለ እምነት ጦርነት ነው የሚያወሩት። ምክንያቱም እስልምና የእምነት ጦርነትን ነው ምን የሚለው የሚናገረው። ስለዚህ አንገትን መቁረጥ ነው እንጂ እንደው መራራት ምናምን የሚባል ነገር የለም እያሉ አስረግጠው ልጆቻቸውን ትውልዳቸውን ሲያስተምሩ ሲመክሩ እንመለከታለን። እንደው ከላይ ያየናቸው ኡስታዝ አቡበከር እንዲሁም ኡስታዝ ኑሩ የተናገሩት ነገር እንደው ጥሩ ይመስላል፣ ግን ለሚዲያ ፍጆታ መሆኑን ያስታውቃል። ለምሳሌ ኡስታዝ አቡበከር እንግዲህ ቅድም ምን እንደሚል ሰምታችሁታል። ደግሞ እዚህ ጋር እስቲ ይሄንን ምን እንደሚል ሰምተነው ነው። ዑመር ኮምበልሻ የሚባለው ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገወጥ ነገር ባታቆም የሚጠብቅ እስር ቤት ነው ብለውት ነበር። ያም ቢተገበር እንግዲህ እንደሰማችሁ ቅድም በፍጹም በቃ ሰላማዊ መሆን እንዳለበት እንደዚህ ክፉን አመጽ የጦርነትን አመጽ ስለ ጦርነት ስለ እርስ በእርስ አብሮ ስላለመኖር የሚያወራ አካል በህግ ሁሉ መጠየቅ ይጠበቅበታል ብሎ ሲል የነበረ ኡስታዙ እዚህ ጋር ደግሞ ሙስሊሞችን ማለት በእሱ አመለካከት አህባሾችን ቀደምት ሙስሊሞች ማለት ነው፣ ቀደምት ኢትዮጵያ ላይ የሚታወቁ ሙስሊሞች ቀደምት መሪዎች የነበሩ እነርሱን አህባሾችን ማለት ነው። እንደውም የአህባሽ አስተማሪ የሆነውን አካል ስሙን ጠርቶ ጠቅላይ ሚኒስቴሩ በዚህ ምድር ላይ አህባሽን ልታነክስ የአህባሽን ሲስተም ልታነክስ የምትፈልግ የምትጣጣር ከሆነ የሚጠብቅህ እስር ነው ብለውታል። ስለዚህ ያ ቃል የገቡትን ነገር ሊፈጽሙ ይገባል ብሎ ቁጣ ባለው ድምፅ ሲናገርና ሰዎችን ሲቀሰቅስ እናየዋለን።
ሰዎችን ሲቀሰቅስ እናየዋለን። ሌሎችንም ቪዲዮዎች ማየት ሌሎችንም መረጃዎች ማየት እንችላለን። ሚዲያ ላይ ሲቀርቡ ጥሩ ነገር ያወራሉ። በቤቶቻቸው ውስጥ ግን ሲመክሩ መግደልን፣ ማጥፋትን፣ እነሱ መሰልጠንን፣ እስልምናን ማንገስን፣ እስልምና እንዲሰለጥን እስልምና እኔ ለምን እስልምና እንዲሰለጥን አልፈለጉም አልልም። ለምን ፈለጉ አልልም። ምን እስልምናን እንዲሰለጥን እንዴት ይመኛሉ አልልም። ግን እስልምና የሚለውንና እነርሱም የሚያምኑበትን አደባባይ አይናገሩም። ይዋሻሉ፣ ያስመስላሉ። ከዛስ ትውልዱን ደግሞ ያነሳሱና ሰዓት፣ ጊዜ፣ እድል ሲያገኙ ሰዎችን ወደ መግደል፣ ወደ ማጥፋት ያ የደበቁትን ዓላማቸውን ወደ ማስፈጸም ይመጣሉ። ተደራጅተን መዋጋት አለብን። እንዴት እንደምንደራጅ ደግሞ ሌላ አቅጣጫ እየቀየስ መደራጀት አለብን፣ መዋጋት አለብን። ስለዚህ ይሄ ያለው ስሜት ምክንያቱም ይሄ ለውጥ አያመጣም። በሆት ተነስቶ መጮህ ለውጥ አያመጣም። አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። 1 ብር 2 ብር ለቅመን አይደል እንደ መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው እንግዲህ እንደምትመለከቱት እዚህ በመስጊድ ውስጥ ነው እንግዲህ ይሄ ንግግር እየተደረገ ያለው። መነሳት አለብን፣ መዋጋት አለብን፣ መግደል አለብን። ቤተክርስቲያን ገብተን ቤተክርስቲያንን መውረስ አለብን። አናቃጥልም ቤተክርስቲያን። ገብርኤልን ወደ ምን የገብርኤልን ቤተክርስቲያን ወደ መስጊድ እንቀይራለን። ዓላማቸው ይሄ ነው። እድል ሲያገኙ የበዙበት ቦታ ብዙ ኃይል ያላቸው ቦታ ላይ ሊያደርጉ የሚፈልጉት በሰላም መኖር፣ ሁሉም በነፃነት መኖር ሳይሆን ቤተክርስቲያንን ሁሉ ምን ማለት ነው? መውረስ ነው። እኛ 2 ብር እያዋጣን አይደለም መስጊድ የምንገነባው? ለምንድን ነው ቤተክርስቲያን የምናቃጥለው? ምንድን ነው የምናደርገው? ገብርኤል ቤተክርስቲያንን መስጊድ ነው የምናደርገው።